ይሄ ህዝብ ገረድ ነው። እውነት ነው፣ ውሸት እንዳይመስላችሁ። ገረድ ነው የተባለው እውነት ነው። ስልጣን አይፈልግም። ሁልጊዜ መዋጋት ለሌሎች፣ ሁልጊዜ ለሌሎች ማረስ፣ ሁልጊዜ ጠላ ጠምቆ ማጠጣት፣ ጠጁን ቅመሱልኝ ግርድና ነው። ሙያ የማያውቀው ትግሬ፣ ሙያ የማያውቀው ደቡብ፣ ሙያ የማያውቀው ኦሮሞ፣ ኤርትራ ምግቡን እየበላ አይ አማራ አይ እንጀራ ስቺ ትባላል። ግርድና እኮ ሌላ ነገር የለውም። እንጀራው ሲያምራይኑ ኑ ብሉልኝ ማለት እኮ ገረድ ስለሆነች ነው። እኔ የህዝብ ገረድ ነው የተባለው እውነት ነው። ምንም ጥርጥር የለኝም። ገረድ ቢያምጽ ደግሞ እውር ቢሸፍት ከጓሮ ያልፍ። አሁን አማራ ገረድ ስለሆነ አመፀ፣ ከአማራ ክልል አልወጣም። ፋኖ የምትለው ገረድ ነው። ገረድ ህዝብ ስለሆነ ምንም አያውቅ ተርታባ ጠቅላላ ኮፕሊንግ ሼር አድርግ፣ ፕሮፋይል ኮፕሊንግ አድርግ ከተመቸህ። የገረድ ገረዶች ነን ጎበዝ። እነ ዘመነ እነ ማርሸት እያላገጡበት፣ እነ ምስጋናው አንዱ ዓለም፣ እነ ርሴ ተስፋዬ፣ እነ ጌታ አስራደን፣ እነ እስክንድር ነጋ፣ እነ ሀብታሙ አያሌውን የሚከተል ምንድነው ብሎ የማይጠይቅ ክልሉ እየወደመ በድሮን እያለቅን ለምንድነው ከህወሓት ጋር የሚሰሩ ቢለው የማይመሰጥር አማራ። ይሄ ገረድ ከዚህ በላይ ዘም የተናገረው አይተናገረው ይላል። ገረድ አማራ ተወጣለች። ገረድ ደግሞ ይቺ በተሸካሚ ያለች ደግሞ አረብ ሀገር ቀሚጃን ታረግና እስከስ ዘምቢያዋ ምሪያዋ የሚሉ ደግሞ ደደብ የገበሬ ልጆች አሉ። ደግሞ ቅርጫታም ተሸካሚ። ልንገራችሁ አሁን ማን ደሴ ነው? ይሄ ማን ደሴ ነበር? ይሄ ሞተው ሚስጥር ልንገራችሁ። ማን ነበር የሞተው? ጻፍልኝ። የሞተው የጎንደሩ ፋኖ ስሙን ጻፍ። ማን ደሴ ነበር? ሞቱ ወቃሽ አይደለም። ከፍ ያለው ማን እንደሆነ አውቃቸው። ከፍ ያለው ማለት እኮ የሳራ ዘልዑል አማራነት ሳይኖራት ሰርጋ ገብታ ሸዋን የሰለለች ከፍ ያለው ውሽማዋ ነበር። እዚህ አሜሪካ ነገር ያለችው የሳራ ዘልዑል አልነገርኳችሁም? አንዴ እሱ ያረጋታል። መከታውን ያዘች፣ አሰግድን ሞከረች። አያችሁ ሰልለው እንዴት እነ እስክንድር ነጋ ያችን አለሌ የከተማ ልጅ አስገብተው የከፍ ያለው ደሴ ውሽማ ሳራ ዘልዑል ትባል ነበር። የመጀመሪያ ውሽማው እዚህ ያለውን ባሏን ጥላ ሄዳ እዚያ ትደረጋለች። እቺ ሻዕቢያ አያችሁ ሰለለችው፣ ሂዳ ደግሞ ከተማውን ያዘችው። ሁለቱ ተጣሉ። ለዚህ ነው ማን ነው ያ መከታው? የመከታ ሁለተኛው ውሽማ ነው። ሶስተኛ አሰግድ ያዘ። አሁን ፋኖን ራስ በራሱ ቂጧን እየሰጠች እኔ እንደውም ይሄ ግድያ ከሳራ ዘልዑል አያልፍም። ተጣልተው ነበር። መከታውን ለምን ትይዣለሽ ብሎ መከታውና እሱ የሚፈላለጉ ለዚህ ነው። በሳራ ዘልዑል ቂጥ ነው የተጣሉት። ራሱ ያኛው እጁን የሰጠው ሰውየው ሽማዋን እኔ መረጃው ስላለኝ አሰግድ ሶስቱ ፋኖች ሂዳ ቂጧን እየሰጠች ተመልከቱ። እንዴት አድርገው አማራን ሻዕቢያዎች እንዴት እንደገደሉ በቂጥ ነው ሁልጊዜ የሚገሉ። የሳራ ዘልዑል ውሽማ ነበር ፋክቶ። ይቺ ደግሞ ከምስጋናው አንዱ ዓለም ጋር ተደራጅታ ቅማንቶች ምኖች ሻዕቢያዎች የመሰረቱ ድርጅት ጣና ቴሌቪዥን ጋር የምትውል ነች። ታብታብ አድርጎ አይሰማም ተብሏል። ግድያው የዚህ ሴትዮ እጅ ሊኖርበት ይችላል። ፍንጭ ልስጥ ብዬ ነው። እኔ የሞተ ወንድሜን መውቀስ አልፈልግም። የዚህ ሴትዮ እጅ አለበት ብዬ አስባለሁ። የመጀመሪያው ውሽማዋ ከፍ ያለው ደሴ ነው። የማን የሳራ ዘልዑል የምትባለው ዛሬ አሁን እነ ምስጋናው አንዱ ዓለም አቋቁሞ አፋፍዴን እያሉ የመጡት ድርጅት ውስጥ በሚዲያ ዘርፍና የውጭ ግንኙነት አድርጎ የሾማት ሴትዮ ማለት ነው። ሂዳ ደግሞ መከታውን ወሸመችው። ሂዳ ደግሞ አሰግድን ያዘችው። ሁሉንም ትሰልል ነበር። ሰልላ ግን ዱቄት አደረገች የአማራን ትግል። ልክ እንደ ዮዲት ጌዲዮን የተባለች ኤርትራዊ አሰግድ እንደሰለሉ ዋና አማራዎች አሁን እስክንድር ምን አለ?
እኛ ከውጭ ኃይሎች ጋር መጣላት አንችልም። እኛ አሰብን አንፈልግም። የውጭ ቅራኔ እንዲስፋፋ አንፈልግም። ለአስመራ ሂደህ ይሄን ነው። ይሄ ተብታባ ነው እንግዲህ አማራን የሚመራው። የህዝቡን መከራ እያበዛችሁ ስለሆናል ስለተባል ህዝቡን መከራው በዝቷል። ለሰብንም ተቃውሞ ደርሶባቸዋል። አዩ እኛም ላይ እንደ ህዝቡ ከጥቂት ወር በኋላ እየተፋን ነው። እንግዲህ እንደዚህ አድርገን አስመራ ሄደን ተመልከት። እኔ እንደው ምላችሁ ፋኖች የህዝቡን መከራ አበዛችሁ፣ ክልሉን አደማችሁ፣ መምህር ገደላችሁ፣ ተማሪ ገደላችሁ፣ የመምሪያ ኃላፊ ገደላችሁ፣ አማራን አማራ ገደለው። መስማማት አልቻላችሁም። ህዝቡ እያለቀ ነው፣ እየራበው ነው። እኔ የፋኖ ታጋዮች እንደ እውነቱ ከሆነ ወደ ቤት ብትመለሱ የተሻለ ነው። እነ እስክንድር ነጋ እነ ዘመነ ካሴ የህዝቡን መከራ ጨመራችሁት። እነ መከታው እነ ጌታ አስራደ አልስማማ በማለት ጎንደሬው ያልቃል፣ ጎጃሜው ያጨበጭባል። ጎጃሜው ይወድማል፣ ጎንደሬው ያጨበጭባል። ወሎየው ይወድማል፣ ሸዋየው ያጨበጭባል። ሸዋየው ሲወድም ደግሞ ጎጃሜው ያጨበጭባል። እኔ የምነግራችሁ ምክር ልስጣችሁ። ለፋኖ ነው የሚባለው፣ ለብልጽግና ፋኖ፣ ለሻቢያ ተቀጣሪና ለህዋት ፋኖች እንዴ ምንድነው የምትሰሩ? አንድ ጦርነት እኮ በውጤቱ ነው መለካት ያለበት። ጦርነቱ በተራዘመ ቁጥር አማራ ይወድማል ብለን ገና አማራ ሳይከበብ ተናግረናል። የኦሮሞን መንግስት ህዋትን ተከላክላችሁ አድናችሁ እናንተን መሳሪያ ሊያስፈቷችሁ ይመጣሉ ብያለሁ። ገበሬ ከምገሉ፣ ተማሪ ከምገሉ፣ የኦሮሞን ጦር 2 ዓመት ውስጥ እያል በኤችአይቪ ሰውን ከምጨርሱት እኔ እውነቱ ልንገራችሁ፣ ለዚህ ተብታባም ማይረባ ገዳዳ ህዝብ መታገል አያስፈልግም። ስለዚህ እኔ የምመክራችሁ ጠቅላላ ፋኖ ጠመንጃችሁን ይዛችሁ ወደ ቤታችሁ ብትገቡ የተሻለ ነው። ምንም የሚያታግል ሰው የለማ። ከዘመነ ጀምሮ ኮልኮሌ ነው ጠቅላላ። ክልሉን ለቆ መውጣት አይፈልግም። ህዋትን ነው የሚጠብቅ፣ ሻቢያን ነው የሚጠብቅ። ከነሱ ጋር ተያይዞ ሀብት ንብረት ማስጠበቅ ነው የፈለጉት። እነ እስክንድር ተዋጊዎች አይደሉም። ጠመንጃ ስንሰጠው አልኩ እኮ አንድ ፋኖ ስጡት ብዬ በስመ አብ ወልድ መንፈስ ምን ሆነሃል እስክንድር? ከበደች የለም እስቲ ዝናሩን ሞክረው እንትኑ በስመ አብ ወልድ መንፈስ በዚህ በኩል ፍታሌ በዚህ ጋር ፋኖ አንተኛው ፋኖ ናማ ፍታው ምንድነው? እስክሪቶ ብቻ ላይ ያደኩት የለም። እንዲህ አይነት ቀዳዳ ሽንታም ነው እንደ ፋኖ ምር የሚሆነው። የወታደራዊ ሚስጥር በስልክ ላይ የሚናገር ምን እንዳቀደ የሚናገር የትኛው ነው? ሻቢያስ የትኛው ነው እርዳታ የሚያደርግልን? የትኛው ነው ወታደራዊና መካናይዝድ ጦር የሚመሰርትልን? ሻቢያው ለፋኖ ለጣሊያን ላሸነፈው እነ እስክንድር እባካችሁ የህዝቡን መከራ በዝቷል ብለሃል። አሁን ነው ጊዜው። እነዘምም እየተቃወማቸው ነው። ዘመዴም መጥቷል። አሁን ነው ጊዜው። ከተወሰነ በኋላ ነገሮች ሁሉ ይቀያየራሉ እና ቶሎ ብለን ኤርትራ ገብተን እንትን ብለን ፋኖ አሰጥ። ይሄ ተብታባ ነው የአማራ መሪ የሚሆን ቂጡን ወቅት አባር መግደል አያስፈልግም።